በማያሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አንድ መጽሐፍ አብረን ሪቪው እንድናረግ ፈልጌ ነው የመጣሁት። መንግስቱ ኃይለማርያም የስደተኛው መሪ ትረካዎች ይላል። በይታገሱ ጌትነት ገበየሁ ነው። መጽሐፉ ትንሽ የቆየ መሰለኝ፣ እኔ በቅርብ ስለሆነ ያገኘሁት። እስካሁን ድረስ ካየኋቸው መጽሐፎች ይሄኛው የተሻለ ስለ መንግስቱ ነግሮኛል፣ ግን ደግሞ ትዝብቶቼን ደግሞ በዛው ሼር አረጋችኋለሁ። ብዙ ወሬ ሳላበዛ ወደ ጉዳዩ እንሂድ። ይታገሱ ገበየሁ ያው መጀመሪያ ላይ መነሻውንና ስለ ራሱ ወይም ይሄን መጽሐፍ ለምን መጽሐፍ እንደፈለገ ይናገራልና የመንግስቱ ኃይለማርያም ስልጣን ላይ በነበረበት ጊዜ ጥሩ ከሰራቸው ስራዎች ውስጥ አንዱ ወደ ደብረ ዘይት መስመር አካባቢ ነው የሚለውን ያላቀውም ቦታውን ግን የህፃናት ማቆያ ነበረ፣ ህፃናት ማሳደጊያ እና እዛ ውስጥ ነው ያደግኩት። ያው ይመስለኛል አባቱ ወታደር ስለነበረ እና በሶማሊያ ጦርነት ስለሞተ አብዛኞቹ እዛ የገቡት እንደዛ ናቸው፣ ወይም ሁሉም ምናልባት እና ከነዛ ውስጥ አንዱ ነው። ስለዚህ እሱን ሲናገር ገና ያው ለመንግስቱ ኃይለማርያም ስስ ጎን እንዳለው ያስታውቃልና ግን መጽሐፉ ላይ የጻፈው ነገር በተቻለው መጠን እውነቱን ነው የተናገረው ይመስለኛል። በተቻለ መጠን የመንግስቱ ኃይለማርያምን ሰውኛ ሳይዱን ሂውማን ሳይዱን ለማሳየት ሞክሯል ብዬ አስባለሁ እና እኔ በጣም ተመችቶኛል። ድክመቶቹን ብዬ የማስባቸውን ሼር ማረጋችሁ ያልኩት እንዳለ ሆኖ ግን እስካሁን ድረስ መንግስቱ ኃይለማርያም ለምሳሌ አሜሪካ መጥቶ በኃይለ ሥላሴ ጊዜ ማለት ነው ለትምህርት አሜሪካ ተልኮ ተምሮ ተመልሶ የሄደ እንደሆነ አላቅም ነበር። እሱን አሳውቆኛል እና እንደዛ አይነት ነገሮች እኔ በአይምሮ የነበረው ምንም ትምህርት የሌለው የማስተዋል የማይችል አጋጣሚ ስልጣን ላይ የወጣ ወታደር ነው የሚል ነበር አትሊስት እኔ የነበረኝ አንደርስታንዲንግ። እና ይሄ መጽሐፍ እሱን ትንሽ አርሞኛል። ዝም ብሎ የመጣ አይደለም። አልቲሜትሊ ሰውየው ምን አይነት ሰው ነበር፣ ሰውኛ ባህሪው ምንድን ነው፣ አሁንስ ያለበት ኑሮ ምን ይመስላል የሚለውን የተወሰነ ነገር ለማሳየት ተሞክሯል እና እኔ በጣም ተመችቶኛል ያልኩት ከዛ አንግል ነው። መንግስቱ ኃይለማርያም ምን አይነት ሰው ነበር? ያሳለፈውን ውሳኔና አቤታዊ ዘመቻ ማዕከላችንና በየክልልም የታቀዱት እቅዶች 50% ግባቸውን አልመቱም። በዚህ አድቫንቴጅ ወሰደ ወንበዴ። ለምንድን ነው የተባለ እንደሆነ በኢትዮጵያ ሁሉ መጠቀም ይፈልጋል። አብዛኛው የኢትዮጵያን አንድነትና የኢትዮጵያን በጎም ይፈልጋል፣ የራሱንም ምቾት ይፈልጋል። ነገር ግን የኢትዮጵያን ችግርና የኢትዮጵያን መስዋዕትነት ለመካፈል ሁሉም አይፈልግም። ጥሩ ኦፊሰር ነበር ይመስለኛል። እንግዲህ ለዛ ይመስለኛል ከብዙዎች ጋር ተመርጦ መቼም ሁሉም ወታደር ሄዶ አልሰለጠነም በንጉሱ ዘመን አይደል? የተወሰኑ ናቸው ያን እድል የሚያገኙት። ስለዚህ ያን እድል ማግኘት ከቻሉት ውስጥ አንዱ ሆኗል ማለት ነው። ስለዚህ አሜሪካ መጥቶ እንደ ማንኛውም ተማሪ በዛን ጊዜ ንጉሱ እንደሚልኩት መጥቶ እዚህ ትምህርቱን ተከታትሎ ሄዷል። እሱ ለእኔ በጣም አዲስ ዜና ነው። የሰራውን ነገር አይቀይረውም፣ ግን ስቲል ሰውኛ ሳይዱን ማየት ችለናል የሚለው በጣም ኢምፖርታንት ነገር ነው እና እዚህ ላይ ያነሳቸው አንዳንድ ነገሮች እኔ መጀመሪያ ያው መጽሐፉን ሳገኘው እና ስፔሻሊ እሱን ሄጃ አናግሬዋለሁ፣ ጥያቄዎችን ጠይቄዋለሁ ሲል እስካሁን ከተጻፉት መጽሐፍቶች የተሻለ የሆነ ነገር እናገኛለን ብዬ አስቤ ነበር። በእርግጥ አግኝቻለሁ። ሰውየው ምን አይነት ሰው እንደሆነ አሳይቶኛል እንዳልኳችሁ። ግን የሚጠይቀው ጥያቄ ላይ ቻሌንጅ ያደርገዋል ብዬ ጠብቄ ነበር እና በጣም ሶፍት ነው የሆነው። ሰውየው መናገር የፈለገውን ነገር ነው የተናገረው ብዬ ብደመድመው ብዙ ያጋነንኩት አይመስለኝ። መንግስቱ ኃይለማርያም መናገር የፈለገውን መልእክት እንዲናገር፣ የራሱን መልእክት እንዲያስተላልፍ የፕሮፓጋንዳ አይነት የሆነለት ብል ብዙ ስህተት አይደለሁም ብዬ ነው የማስበው። ምክንያቱም ቻሌንጅ አላደረገውም። መጠየቅ ያለባቸውን ጥያቄዎች በደንብ አልጠየቀውም ብዬ ነው ማምነው። ወይንም የተናገረውን ነገር ኦኬ ይሄ እንደዚህ ብለሃል፣ እንደዚህ የሆነው ለምንድን ነው ብሎ የሆነ ክሮስ ጥያቄዎችን አልጠየቀውም። ጀስት የሆነ ነገር ይጠይቀዋል፣ ስለዛ ነገር የፈለገውን ነገር ይናገራል። ሲጨርስ ሌላ ጥያቄ ደግሞ ጠይቀዋል እና እዚህ ላይ ያው መጽሐፉ በቀጥታ ጥያቄና መልስ አይደለም። ያው አቀራረቡ በራሱ የሆነ ሐሳብ ይጠይቀውና ከዛ ጋር ተያይዞ የተናገራቸውን ነገሮች በሙሉ ነው አንድ ላይ ሰብስቦ ያስቀመጠው ይመስለኛል። ምክንያቱም
የጥያቄና መልስ አይነት ብዙ ቫይብ የለውም። ግን እንደዛም ሆኖ እነዚህን ጥያቄዎች ነው የጠየቅኩት ብሎ ነው መልሱን የሚያቀርበው እና መልሱ አንዳንዴ በጣም ረጅምና የተንዛዛ ነው። ለምን ያን ሁሉ ማስተላለፍ እንደፈለገ አይ ሃቭ ኖ አይዲያ። ግን የሆነ እኔ መንግስቱ ኃይለማርያም አሁን ላይ ባለበት እድሜ እንግዲህ እግዜር ነው የሚያውቀው፣ ግን እኔ በጣም እድሜው ገፍቷል እና የሞት ጫፍ ላይ ያለ ሰው ነው ብዬ ነው የማስበው። እድሜው የተቆጠረ ነው ያለው፣ ከዚህ በኋላ ያለው ዓመት የተቆጠረ ነው እና በዚህ አሁን በቀረችው እድሜ ለኛ እንግዲህ የሱን ጄኔሬሽን ላላየ ነው ያው እሱ ላልጨረሳቸው ወጣቶች እና ከዛ በኋላ ለመጣ ነው ወጣቶች የሆነ ትምህርት አስተላልፎልን ቢሄድ ብዬ ኤክስፔክት አድርጌ ነበር። ማለት አሁን በቃ በጣም አርጅቷል። በፊት እንግዲህ የዛሬ 40 ዓመት ማለት ነው ሰው እንዴት የዛሬ 40 ዓመት የሰራውን ነገር አሁን ትክክል ነው ብሎ እንዴት ዲፌንድ ያደርጋል? ለእኔ ይሄ በጣም አስደናቂ ነው። በዚህ ይሄ እሱን ብቻ ሳይሆን ሌሎችም ብዙ እንግዲህ እስካሁን ያነበብኳቸው ማለት ነው። ያላነበብኩት ካለ እናንተ ሼር ታደርጉኛላችሁ፣ ታርሙኛላችሁ። ግን እኔ እስካሁን ድረስ ባነበብኩት ማንኛውም የደርግ ባለስልጣን ራሱን ሲገስጽ አይቻላቅም። አንድ ያየሁት የፖለቲካ ተሳታፊዎች አሉ። ለምሳሌ የአንዳርጋቸው ጽጌ የጻፈው መጽሐፍ ላይ የተወሰነ ክሪቲሲዝም አይቻለሁ። ራሱን ክሪቲሳይዝ ያደረገበት የተወሰነ እስቲል እሱም የኃላፊነት ከመውሰድ አንጻር ሳይሆን ትንሽ ነገር ሪፍሌክት አድርጓል ስህተት እንደሰሩ። በደርግ በኩል ግን እስካሁን ድረስ ምንም አላነበብኩም። ምናልባት ሚስ ያረኩት መጽሐፍ ካለ ፕሊዝ ሼር አድርጉኝ። ግን የደርግ ባለስልጣን ሆኖ ወይ በዛን ጊዜ ስልጣን ላይ የነበረ ሴይ የነበረው ሰው እንደዚህ አይነት ስህተት ሰርተናል ብሎ ሲናገር ሰምቼ አላቅም። እንግዲህ 40 ዓመት አለፈው ያ ነገር ከሆነ ሰዎቹ እንግዲህ ከዛ በኋላ 40 ዓመት ዕድሜ ጨምረዋል ማለት ነው። እኔ የዛሬ 20 ዓመት ከዩኒቨርሲቲ ስመረቅ የነበረኝ ሐሳብና በዛን ጊዜ የሰራኋቸው ስህተቶች አሁን ላይ በደንብ ቁልጭ ብለው ይታዩኛል። ማመን እፈልጋለሁ ወይስ ማመን አልፈልግም የኔ ምርጫ እድገት ነው ብዬ ነው እኔ የማስበው በመኖር ውስጥ። ምክንያቱም አንድ ሰው እኮ የዕድሜ ባለጸጋ ሲሆንና አዛውንት ደረጃ ላይ ሲደርስ አንድ አዛውንት በራሱ የላይብረሪ ነው ይባላል አይደለ? በጣም ብዙ እውቀቶችን ስለሚሰበስብ ማለት ነው። መጽሐፍ በማንበብ ነሰሰሪ ላይሆን ይችላል። በመኖር ራሱ የሚማሩት ብዙ ነገር አለ። ብዙ ታሪክ አይተዋል፣ ብዙ ችግር ኤክስፒሪየንስ አድርገዋል፣ ብዙ ስኬት አሳልፈዋል። ስለዚህ ብዙ መጽሐፍቶችን በአንድ ጊዜ ይዘዋል። ላይብረሪ ናቸው የሚባለው ለዛ ይመስለኝ። እንደዛ አይነት እውቀት ያካበቱ ሰዎች አንለስ አይምሯቸው በዛ መንገድ ላይ አንድ መንገድ ላይ ዝግ ስለሆነ ሌሎች አማራጮችን ሳያዩ እድሜያቸው ባክኖ ከሆነ አላቅም። ካለዛ ግን አንድ ሰው እንዴት የዛሬ 40 ዓመት ያደረገውን ነገር ኤግዛክትሊ ትክክል ነው ብሎ እንዴት ይከራከራል? ወደዚህኛው መጽሐፍ እንመለስና መንግስቱ ኃይለማርያም አደረገ ብዬ የማስበው በእኔ እይታ ያንን ነው። የዛሬ 40 ዓመት ያደረገው ነገር እያንዳንዱ ነገር ትክክል እንደሆነ አትሊስት በጥሩ ኢንቴንሽን አስቦት እንደነበር እና ኤግዚኪዩሽኑም ላይ በሱ በኩል ስህተት እንደሌለ ግን ያው ደርግ ውስጥ ያሉ ሌሎች ሰዎችን የሚወቅስበት የሚወጋበት ቦታ አይቻሉ ይመስላል። እንዲሁ ይመስለኛል ስለሱ መጥፎ የተናገሩትን ሰዎች መልሶ እየወጋ ይመስለኛል። ምክንያቱም ፕሬዘንት የሚያደርግበት መንገድ እንደዛ ነው የሚያሳብቀው። የሆነን ሰውን ያነሳል፣ ያሞግስና ከዚያ የሆነን ሰው ደግሞ ይተቻል። ሁሉም ስልጣን ላይ ነበሩ በዛ ሰዓት፣ ሁሉም ተጠያቂ ናቸው ብዬ ነው ማስበው። እሱ ለምን በዛ መንገድ ማየት እንዳልቻለ ግን I have no idea። አሁንም ፊንገርስ ክሮስድ ባለችው ዕድሜ የሆነ ተጸጽቶ የሆነ መልእክት ያስተላልፋል ብዬ ተስፋ አደርጋለሁ። ኦልሬዲ ሀገር ውስጥ አትገባም ተብሏል። እዛው በሰው ሀገር ኤምባሲ ውስጥ እንደሚሞት በቃ ኦብቪየስ ሆኗል። ምን ይጎልበታል? አሁን በዚህ ሰዓት ላይ አደባባይ ወጥቶ በዚህ ሰዓት ያደረግኩት ነገር እንደዚህ ነገር ትክክል አልነበረም፣ ከዛ ደግሞ ማጋለጥ ያለበትን ደግሞ ያጋልጥ፣ መተቸት ያለበትን ይተች፣ ማሞገስ ያለበትን ያሞግስ። ግን ቁልጭ ያለችዋን ነገር ማለት ነው። ይሄ አሁን እሱ የሚያደርግ ያለው እንደ ፖለቲከኛ ነው እየሆነ ያለው። ከሱ በኋላ የመጡትን እነ ህወሓትን ምናምን ይተቻል ማለት ነው። ይሄ ለእኔ ሙድ መያዝ ነው የሚመስለኝ። እነሱ የሰሩት ስህተት የለም እያልኩ አይደለም፣ ግን በቤተክርስቲያንም እኮ አንተ አይን ላይ ያለውን ጉድፍ ሳታይ ሌላ ሰው ላይ ያለውን ይባላል አይደለ? እንደዛ አይነት ነው የሚመስልበት እሱ። ከሱ በኋላ የመጡት ሰዎች ስህተት ስለሰሩ እሱ ትክክል ነበር አይነት የሚለውን ፕሩፍ እንዲያደርግለት ይመስላል። የሰራቸውን ነገሮች በሙሉ ያወራና ይሄንን ነገር እንደዚህ አስፍተን ለመስራትና አገሪቷን ሀብታም ለማድረግ እቅድ ነበረን፣ ግን ምን ያደርጋል ይላል። በሌላም በኩል ያወራና በጣም ትልቅ ፒክቸር ይስልና ይሄ ሁሉ ፒክቸር ነበረን፣ እንትና ሀገር ሄጄ አናግሬ ባለሙያዎችን ሰጥተውኝ ነበር፣ እንትና ሀገር ሄጄ እንደዚህ አድርገውኝ ነበር፣
ግን ምን ያደርጋል ሐሳቡን ሳንፈጽመው ይላል። እኔ kind of fun ነው፣ በዛውም ግን ደግሞ ያሳዝናል። በደርግ በኩል የሚወጡ ሌሎችም መጽሐፍቶች እንዳልኳችሁ ያላነበብኩት obviously ይኖራል። እንደዛ አይነት መጸጸት ያያችሁበት መጽሐፍ ካለ ፕሊስ ጠቁሙኝ። ግን በደርግ ባለስልጣናት በሌሎችም ያየሁት ይሄንን ነው። ላይክ ውጊያቸው ወይም በዛን ጊዜ የነበረው እልቂት የአንደኛው አካል የአንደኛው ወገን ጥፋት እንደነበር። አሁን ለምሳሌ እዚህ ላይ መንግስቱ ኃይለማርያም ምን ይላል? እሱ ላይ የግድያ ሙከራ ካደረጉበት በኋላ በጣም ብዙ ሰዎችን በጣም ብዙ ወጣቶችን እንደጨፈጨፈ ይናገርና ግን የጸጸት ስሜት የለውም። ላይክ እኔ ላይ ያደረጉትን ነገር ላይክ በፊት ስልጣን ላይ ያለም ይናገራል እንደሚባለው ማለት ነው። ለቁርስ ሲያስቡን ለራት አደረግናቸው ወይ ለምሳ ሲያስቡን ለቁርስ አደረግናቸው እንደሚለው አይነት ማለት ነው። እና አሁንም እንደዚህ አይነት ሜንታሊቲ ላይ ያለ ይመስላል። ላይክ ያላቅማቸው ሞክረውኝ ከዛ ድራሻቸውን አጠፋሁት አይነት አቅሜን ልኬን አሳየኋቸው አይነት ነው እኔ የተረዳሁት። እና ለእኔ በጣም አንፌር ነው አሁን ባለበት እድሜ ላይ አሁን ሁሉም ባሉበት እድሜ ላይ ማለት ነው። ስማርት መሆን በሳል መሆን ነበረበት። እሱ በሳል ባይሆን እንኳን በሳሎችን መሰብሰብ ነበረበት። አማካሪዎችን ባለሙያዎችን መሰብሰብ አለበት። በዛን ጊዜ የነበሩ በጣም በሳል ሰዎች ነበሯት ኢትዮጵያ በደንብ ሳይጨርሳቸው በፊት ማለት ነው እንግዲህ። እና አይ ዶንት ኖ እሱ ነገር ትንሽ ሁልጊዜ ሳስበው የሚሰቀኝ አይነት ነገር ነው። ወደ መጽሐፉ ስንመለስ ግን ኢንትረስቲንግ የሆኑ ነገሮችን አሳይቶኛል። እንዳልኳችሁ ይሄኛው ደግሞ ጥያቄና መልስ ተብሎ ጥያቄው ላይ ምንም ቻሌንጅ የሚያደርግ ነገር አይደለም። ላይክ መንግስቱ ኃይለማርያም ፕሮፓጋንዳ አይነት ነው መጽሐፉ። መጥፎ ነው እያልኩ አይደለም። ስቲል ስለ ኢትዮጵያ ብዙ ኮንቴክስት አሳይቶኛል። ለምሳሌ ህፃናት አምባ የሚባለው ኢንስቲትዩሽን እንዴት እንደተቋቋመ፣ ምን አይነት ስራ ይሰራ እንደነበር፣ እስከ መቼ ድረስ ይሰራ እንደነበረ በደንብ ተምሬበታል። ህፃናት አምባ የሚባል ነገር እሰማ ነበር በደንብ ግን እውቀቱ አልነበረኝ። ስፋቱ ምን ያን ያህል ሰፊ እንደነበር እና እንደ ይታገሱ አይነት ዝነኛ ሰዎችን ያወጣም እንደሆነ አላቅም ነበር። በዛ ይሄ መጽሐፍ በጣም ብዙ ጠቅሞኛል። ግን ኤክስፔክት አድርጌ ከነበረው አንጻር ሚት አላረገልኝም። ለምን መንግስቱ ኃይለማርያምን ሲያናግረው ምንም እንኳን የመንግስቱ ኃይለማርያም አድናቂ ቢሆን እኛ ተከታታዮች ከመንግስቱ ኃይለማርያም ምን መስማት እንፈልጋለን የሚለውን አስዩም ማድረግ አለበት እና የተወሰኑትን ነገሮች ሪስክ መውሰድ አለበት። እሱ ቤት ሄዶ በሱ መስተንግዶ ስር ስላለ እሱ የሚፈልገውን ጥያቄ ብቻ መጠየቅ የለበትም። ካለዛ አለመጠየቅ ነው የሚሻለው አይደል? የተወሰኑ ቻሌንጅ የሚያደርጉ ጥያቄዎች ሀገራችን ላይ በዘላቂነት ጥፋት ያስከተሉ ነገሮች አሉ። እነሱን የተወሰኑትን መጠየቅ፣ ከዛ እሱ የፈለገውን መልስ ይስጥ። መጠየቅ ግን ያስፈልጋል እና ከዛ አንጻር ትንሽ ድክመት አይቼበታለሁ። ግን ኦቨርኦል በጣም ኢንትረስቲንግ መጽሐፍ ነው። ኤኒቲንግ ሄልፕስ አይደለ? በዛን ጊዜ የነበረውን ነገር እኔ የኖርኩበት ዘመን ስላልሆነ የደርግን አላውቀውም። እኔ የማውቀው ያው ቦምብ ሲፈነዳ አዲስ አበባ መሳሪያ ግምጃ ቤት ፈንድቶ አዲስ አበባ ቀውጤ ስትሆን እኛ አልጋ ስር ስንደበቅ ነው ማስታውሰው። the only thing ያለኝ። ከዛ በኋላ ኢህአዴግ ከገባ በኋላ ገነት ዘውዴ እኛ ሰፈር ነበረች እና ያው ንብ እንዲመረጥ እየዞርን እንደ ሆያው እየስንጨፍር አስታውሳለሁ። ምረጡ ካሉን ከማር ከወተት እያለን ማለት ነውና በሱ ነው የማውቀው። በዛ ጊዜ ስለነበረው ነገር የተጻፈ ማንኛውም ነገር ይጠቅማል። የሆነ ውሃ ቢወቅጡ ትንቦጭ አይነት ሲሆን ደግሞ ፌር አይደለም ማለት የሆነ ቫልዩ አድ የሚያደርግ ነገር መሆን አለበት። ኤክስፔክት የሚደረጉትን ነገሮች ወይንም ኮመን ኮንሰንሰሱን ቻሌንጅ የሚያደርግ ነገር ቢሆን አሪፍ ነው። አይ ሆፕ ሌሎች አሉ እና ተጠቁሙኛላችሁ ብዬ አስባለሁ። በዛው የእናንተንም ሀሳብ ሼር ብታደርጉኝ ደስ ይለኛል። በሚቀጥለው ሳምንት እስክንገናኝ መልካም ጊዜ